ፌስለስ የዩቲዩብ ቻናል ለመስራት የሚያስፈልጉ ማቴሪያሎችንና አፕሊኬሽኖችን በዛሬ ቪዲዮ እንመለከታለን ማለት ነው። እነዚህን የመሳሰሉ ስቶክ ቪዲዮዎችን ተምኔል የምትሰሩባቸውን አፕሊኬሽኖችንና እንዴት አድርጋችሁ ሪከርድ ማድረግ እንደምትችሉና ሪከርደር አፕሊኬሽኖችን ሪኮመንድ ማድረግበት ይህ ቪዲዮ ነው ማለት ነው። ስለዚህ ሙሉ ማየት እንዳትረሱ ማለት ነው። እያንዳንዱን ስቴፕ አሳያችኋለሁ። ስቶክ ቪዲዮ እንዴት እንደምታወርዱ የተለያዩ ፎቶጂቹን እና እንዴት አድርጋችሁ ተምኔል በቀላሉ እንደምትሰሩ የትኛው አፕሊኬሽን ለተምኔል እንደሚመች ነግራችኋለሁ ማለት ነው። ኦዲዮ ሪከርድ ለማድረግ ማንኛውም ስልካችሁ ላይ ኦዲዮ ሪከርደር ካለ እነሱን መጠቀም ትችላላችሁ። ከሌለ ግን ወደ ፕሌይ ስቶር ትሄዱና ሰርች ማርያው ላይ ኦዲዮ ሪከርደር ብላችሁ ሰርች ታደርጋላችሁ። ከዛ የምትመለከቷቸው አሪፍ ቮይስ ሪከርደር አፕሊኬሽኖች አሉ። እነሱን በመጠቀም ሪከርድ ማድረግ ትችላላችሁ ቮይሳችሁ ማለት ነው። ሁለተኛ ደግሞ የሚያስፈልገን ስክሪን ሪከርድ ነው ማለት ነው። ስክሪን ሪከርደር አፕሊኬሽን ከሌለ እዛው ፕሌይ ስቶር ላይ ታገኙታላችሁ። ያው ሰርች በማድረግ ይመጣላችኋል ማለት ነው። አፕሊኬሽኖችን ሊሆን ይችላል የተለያዩ ነገሮችን ሪከርድ እያደረጋችሁ ቪዲዮ መልቀቅ ትችላላችሁ ዩቲዩብ ላይ ማለት ነው። አሁን ስለ ሪከርደር አፕሊኬሽኖች ጨረስን ማለት ነው። ሁለተኛ ደግሞ ስቶክ ቪዲዮ ነው። ስቶክ ቪዲዮ ለማግኘት ምንድነው የምታደርጉት? ወደ ጉግል ትሄዳላችሁ ማለት ነው። ጉግል ላይ ከሄዳችሁ በኋላ 3 ዌብሳይቶች አሉ። izotok.com pixabay.com እና pixels.com ናቸው። ስለዚህ ከመጀመሪያው እንጀምራለን። izotok እንመለከታለን ማለት ነው። ስለዚህ እዚህ ጋር መጣችሁ izotok ብላችሁ ሰርች ማድረግ ነው። ፊት ለፊት የሚመጣላችሁን ትነኩታላችሁ። እሱን ከነካችሁት በኋላ እዚህ ጋር የቀስት ምልክት አለች። እሱን ትነኩትና ትመርጣላችሁ። ኢሜጅ ከሆነ ኢሜጅ የሚለው ላይ፣ ፎቶ ከሆነ ፎቶ የሚለው ላይ። እኔ ቪዲዮ ስለሆነ የምፈልገው እዚህ ጋር ቪዲዮ የምትለዋን ነካታለሁ። ከዛ በኋላ እዚህ ጋር ሰርች ማድረጊያው ላይ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። ለምሳሌ እኔ ስለ ገንዘብ እያወራው ከሆነ መኒ ሚል ቪዲዮ ከሆነ የፈለኩት መኒ ብዬ ሰርች አደርጋለሁ። ከላይ በጣም የሚያማምሩ ቪዲዮዎችን ይዞላችሁ ይመጣል ማለት ነው። እዚህ ጋር የምትመለከቱት አለ። እሱን ከፍተን እንመልከት። izotok የሚደብረው ዋተር ማርኩን አያጠፋም እንጂ የሚገራረም ቪዲዮዎችን ይሰጣችኋል ማለት ነው። ወረታች አድርጋችሁም በጣም ብዙ ቪዲዮዎች አሉ። እነሱን መመልከት ትችላላችሁ። ዳውንሎድ ለማድረግ እቺን የዳውንሎድ ምልክት እንነካታለን። ከዛ ዳውንሎድ እንለዋለን። ይሄው እንደምትመለከቱት በፋይል መልኩ አድርጎ ዳውንሎድ ያደርግላችኋል ማለት ነው። ሁለተኛው ዌብሳይት ደግሞ pixabay ስለሆነ ታው ጉግል ላይ pixabay ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ የምትመለከቱትን ትነኩታላችሁ። እንደዚህ ሲመጣላችሁ የሶስት ሰረዟን ትነኳታላችሁ። ከዛ በኋላ ቪዲዮ እናደርጋለን ማለት ነው። እንደዚህ ካረጋችሁ በኋላ የፈለጋችሁትን ቪዲዮ ሰርች በማድረግ ማግኘት ትችላላችሁ። እዚህኛው ዌብሳይትም ላይ ቪዲዮ ካረጋችሁት በኋላ የፈለጋችሁትን ሰርች በማድረግ እዚህ ላይ ማግኘት ትችላላችሁ። pixabay ደግሞ ለሌላ ነገር መጠቀም ትችላላችሁ። ለሙዚቃ ሊሆን ይችላል። የፈለጋችሁትን ከኮፒራይት ፍሪ የሆኑ ሙዚቆችን እዚህ ላይ ታገኛላችሁ ማለት ነው። የፈለጋችሁትን ሰርች ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ሳውንድ ኢፌክትንም ማግኘት ትችላላችሁ እዚሁ ላይ ማለት ነው። ያው እንደምትመለከቱት እዚህ ጋር አንዱን ከፍተን እንመልከት። የተለያዩ ውሾች የተለያዩ በቃ ሳውንድ ኢፌክቶች እዚህ ላይ ማግኘት ትችላላችሁ። ዳውንሎድ ማድረግ ትችላላችሁ ማለት ነው። እና ቪዲዮ ለማውረድ አሁን ቪዲዮ ላይ እናደርጋለን። መጀመሪያ እዚህ ላይም የመኒ ከሆነ መኒ ብለን እንጽፋለን። ያው እንደምትመለከቱት የገንዘብ ቪዲዮዎችን ይዞላችሁ ይመጣል ማለት ነው። የፈለጋችሁትን መርጣችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ሶስተኛው ደግሞ ስቶክ ቪዲዮ የምናገኝበት ፒክስልስ ስለሆነ ፒክስልስ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚመጣላችሁን ትነኩታላችሁ ማለት ነው። ያው እዚህ ጋር እንደሚነግረን ፍሪ ስቶክ ፎቶዎችን ቪዲዮዎችን ለማውረድ ስለሆነ እንነካዋለን። እሺ ልክ እንደዚህ ይመጣላችኋል ስከፍቱት ማለት ነው። እዚህ ጋርም እንደቀድሙ የቀስት ምልክቷን ትነኩትና ፎቶ ከሆነ ፎቶ፣ ቪዲዮ ከሆነ ደግሞ ቪዲዮ ታረጋላችሁ። ቪዲዮ እንለዋለን። ከዛ ሰርች ማድረግ ነው የሚጠበቅባችሁ ለማለት ነው። ለምሳሌ ዲፕሬሽን ከሆነ የፈለጋችሁ ዲፕሬሽን ብላችሁ ሰርች ማድረግ ነው። ይኸውላችሁ እዚህ ጋር የዲፕሬሽን ቪዲዮዎችን ይዞላችሁ ይመጣል ማለት ነው። የፈለጋችሁትን መርጣችሁ ዳውንሎድ ማድረግ ነው የሚጠበቅባችሁ ማለት ነው። ፍሪ ዳውንሎድ የምትለዋን ከላይ እሷን በመንካት ዳውንሎድ ያደርግላችኋል ማለት ነው። እንደምትመለከቱት
ተምኔል ለመስራት ደግሞ እነዚህ ሁለቱን አፕሊኬሽኖች እንጠቀማለን ማለት ነው። ፒክስል ላብን እና ፒክስአርትን ነው የምንጠቀመው። የተለያዩ ሎጎዎችን፣ ባነሮችን እና ዲዛይኖችን ግራፊክስ ዲዛይን መሆን የምፈልጉ ከሆነ በስልካችሁ ለመስራት ፒክስል ላብ ነው መጠቀም ያለባችሁ። የተለያዩ ተምኔሎችን ደግሞ ለመስራት ፒክስአርትን ብትጠቀሙ አሪፍ ነው ማለት ነው። ፎቶዎችን ኤዲት ለማድረግ ፒክስአርትን አብዛኛው ሰው ይጠቀማል ማለት ነው። ፒክስል ላብን እና ፒክስአርትን ደግሞ ከፍተን እያንዳንዱን የትኛው የተሻለ ለተምኔል አሪፍ እንደሆነ እንመለከታለን ማለት ነው። ፒክስል ላብን ትነኩታላችሁ። አፕሊኬሽኑ የሌላችሁ ከፕሌይ ስቶር ማውረድ ትችላላችሁ ማለት ነው። ይሄን ይመስላል ማለት ነው። ስከፍቱት የተለያዩ ቱሎች አሉ እዚህ ጋራ። እሱን ቱቶሪያል ማየት የምፈልጉ ከሆነ ስለ ፒክስል ላብ የሰሩ ሰዎች አሉ ዩቲዩብ ላይ ማለት ነው። ስለዚህ እዚህ ጋር የፍሮም ጋላሪ ብለን እናስገባለን ፎቶአችንን ማለት ነው። ለምሳሌ መጀመሪያ ባክግራውንድ ማስገባት አለብን። አንድ ባክግራውንድ እናስገባለን። ይሄን ካስገባን በኋላ 16 በ9 እናደርገውና ራይት እንለዋለን። ከዛ ይሄንን እናሰፋዋለን ሙሉ ለሙሉ ማለት ነው። እንዳይንቀሳቀስ እንቆልፈውና አንድ ካራክተር ደግሞ እናስገባለን ማለት ነው። እዚህ ጋራ እናስተካክለዋለን። እንዳይንቀሳቀስ እንቆልፈዋለን ማለት ነው። እዚሁ እንዳለ ስትሮኮችን ምናምን መጨመር የምትፈልጉ ከሆነ የፈለጋችሁትን ስትሮክ መጨመር ትችላላችሁ እንደዚህ ያረጋችሁ ማለት ነው። አሁን አፕሊኬሽን ከሆነ ማስተዋወቅ የምትፈልጉት አንዱን አፕሊኬሽን ታስገባላችሁ። ተመጡና ሙሉ ኤክስ አርጋችሁ አዲስ አፕ ብላችሁ ሰርች ታደርጋላችሁ። ከዛ ኦኬ እንለውና እዚህ ጋር ስትሮክ ከለሩን ምናምን መቀየር ትችላላችሁ ማለት ነው። አይታይም ስለዚህ እንዲታይ ቀይ አሁን ቀዩ ጎላ ብሎ ወጥቷል። ስለዚህ አሁን ምንድነው የምናደርገው ራይት እንለውና ጋር ፎንቶችን ማስገባት ትችላላችሁ የፈለጋችሁትን። ግን አማርኛ ፎንት አድ ማድረግ ትችላላችሁ ማለት ነው። ይሄ እንግሊዝኛ ስለሆነ ስታይሉን እዚህ ጋር ማስተካከል ትችላላችሁ። ከዛ ባክግራውንድ መጨመር የምትፈልጉ ከሆነ ደግሞ ቢጫ ባክግራውንድ ለማድረግ ቢጫ ይሄው ወደ ጎን አድርገን ቢጫ እናደርገውና በቀላሉ እንደዚህ ማድረግ ትችላላችሁ። እነዚህ ማስተካከል ነው። ወረታችሁ ወደ ላይ ያደርጋችሁ ታረጉትና እዚህ ጋር የተለያየ የገንዘብ አይኮኖችን በማድረግ በቀላሉ ተምኔል መስራት ትችላላችሁ ማለት ነው። አሁን ደግሞ ወደ ፒክስአርት ሄደን እንመልከት። ፒክስአርት ላይ ትገባላችሁ። እሱም አፕሊኬሽኑ የሌላችሁ ከፕሌይ ስቶር ፒክስአርት ብላችሁ ታወርዱና የፕላስ ምልክቷን እንነካለን። ከዛ ኤዲት ፎቶ ብለን እንገባለን ማለት ነው። ከዛ እዚህ አንድ ባክግራውንድ እናስገባለን። ይሄን እናስገባው። ቱል የምትለዋን ትመርጡና ክሮፕ ብላችሁ 16 በ9 እናደርግና ራይት እንለዋለን። አሁን ምንድነው የምናደርገው ወርታች አድርገን አድ ፎቶ ከዛ የራሳችንን ፎቶ እናመጣለን። ተመለከቱት አድርጎ ሲያመጣላችሁ ዙም እናደርገዋለን በደንብ እንዲታይ ወደ ጎን እናረጋታለን። ከዛ ደስ የሚለው ፒክስአርት ማለት ነው። እዚሁ ስቲከር የሚለውን ሰርች በማድረግ የፈለጋችሁትን ላይት እዚሁ ማግኘት ትችላላችሁ። አሁን ግሪን ላይት ከሆነ ግሪን ላይት እንላለን። ይሄው ይመጣልናል ግሪን ላይት፣ እሱ እንነካለን። ይሄው በቀላሉ እንደዚህ አድርጋችሁ ላይት አገኛችሁ ማለት ነው። እዚህ ጋር ከላይ እናረጋታለን፣ ትንሽ እንቀንሰዋለን፣ ራይት እንለዋለን ማለት ነው። ከዛ እዚህ ጋር እቺን ነክተን ወረታች ከፎቶ ጀርባ እንዲሆን እንደዚህች እናደርገዋለን። አሁን እንደምትመለከቱት ሆነ ማለት ነው። ሌላም ሬድ ላይት መጨመር ከፈለግን ሬድ ላይት እንላለን። እዚህ ጋር የሚመጣላችሁን አንዱን ትመርጣላችሁ። ከዛ ይሄው እንደምትመለከቱት እንደዚህ አድርጋችሁ ትንሽ ኦፓሲቲውን መቀነስ፣ እንደዚህ አድርጋችሁ በቀላሉ የፈለጋችሁትን ነገር አሁን እዚህ ጋር አፕሊኬሽን ከሆነ አፕሊኬሽኖችን በማስገባት የሚያማምሩ ተምኔሎችን መስራት ትችላላችሁ ማለት ነው። ሌላኛው ደግሞ ኤዲት የምታረጉበት አፕሊኬሽን ነው ማለት ነው። ኤዲት የምታረጉባቸው አፕሊኬሽኖች ሁለተኛ ሀገር ሪኮመንድ ይደረጋሉ። አንደኛው ቪኤን ነው፣ ሁለተኛ ደግሞ ካፕከት ነው ማለት ነው። ስለዚህ ካፕከትን እንጠቀማለን ማለት ነው። ካፕከት ላይ እንገባለን፣ ኒው ፕሮጀክት እንላለን። ከዛ በኋላ ቪዲዮአችሁን በማስገባት በቀላሉ ኤዲት ማድረግ ነው ማለት ነው። ሪከርድ ያደረጋችሁትን ቪዲዮ ታስገባላችሁ። ይሄው እዚህ ጋር ሪከርድ ያደረጋችሁት አለ ማለት ነው። ከዛ ምንድነው የምታረጉት አስፔክት ሬሽዮ ታስተካክላላችሁ። 16 በ9 ካረጋችሁ በኋላ እቺ እንድትታይ ትንሽ እንደዚህ ዙም እናረጋታለን። በቃ አለቀ ማለት ነው። እንደዚህ አርጋችሁ ሪከርድ አርጋችሁ
በቀላሉ የዩቲዩብ ቪዲዮ ሰራችሁ ማለት ነው። እስካሁን የነገርኳችሁን ስቴፕ ከተከተላችሁ በቀላሉ ዩቲዩብ ቪዲዮ ማዘጋጀት ቀላል እንደሆነ ትረዳላችሁ ማለት ነው። ይሄን ይመስላል የዛሬው ቪዲዮአችን። ከጠቀማችሁ ላይክ እና ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆን ትችላላችሁ ማለት ነው።